ይህ ከኋላ የምትመለከቱት ደግሞ ፒራሚድ ኦፍ ዘ ሙን ይባላል። ይህ እንግዲህ the greatest goddess ለሚባለው ወይም ደግሞ ለታላቁ አምላክ ተብሎ በወቅቱ ለሚታሰበው መስዋዕት ይቀርብበት የነበረ ቦታ ነው። እዚህ ጋር የሚደረገው የአምልኮ ስርዓት ምን አይነት እንደነበረ በግልጽ የጠራ መረጃ ባይገኝም የአምልኮ ስፍራዎች እንደሆኑ ግን አርኪኦሎጂስቶች በተለያየ መንገድ አረጋግጠዋል። ካረጋገጡባቸው መንገዶች አንዱ በተለይ ፒራሚዱን ወደ ላይ ስትወጡት በአካባቢው ላይ ባገኙት የተለያየ አጥንቶች፣ የተለያዩ አርኪኦሎጂካል ግኝቶች መሰረት በማድረግ ግምታቸውን አስቀምጠዋል ማለት ነው። እንግዲህ በወቅቱ የነበረው እምነት ምን አይነት እምነት እንደነበረ እርግጠኛ ባይሆኑም ነገር ግን የመስዋዕት ስፍራ ወይም ይሰዋበት እንደነበረ የመጀመሪያው መሰዊያ አለ። ከዛ በኋላ ደግሞ አልፋችሁ ስትሄዱ ዋናውን ሙሉ ፒራሚድ ታዩታላችሁ ማለት ነው። እንግዲህ ከፊት ለፊት እንደምታዩት ይሄ ፒራሚድ ከሩቅ በጣም ትንሽ ነው የሚመስለው፣ ግን እየተጠጋችሁ ስትሄዱ በጣም ግዙፍ ነው። ይሄ ፒራሚድ ኦፍ ሙን የሚባለው ማለት ነው። ሶ ከፒራሚድ ኦፍ ሰን በጣም ቅርብ ላይ ነው የሚገኘው። በአካባቢው ላይ ደግሞ በጣም ትንንሽ ፒራሚዶች ይገኛሉ። እንግዲህ በአርኪኦሎጂካል ግኝቱ መሰረት ይሄ በጣም ትልቅ አውራ ጎዳና ነው በዛ ጊዜ ነበረ። ለምን አገልግሎት እንደማይውሉ ባይታወቅም ሌሎች ትንንሽ ፒራሚዶች እንደምታዩት ፒራሚድ ኦፍ ዘ ሙን አቅራቢያ ይገኛሉ። ይሄ ቦታ ትልቅ አምልኮ ይቀርብበት የነበረ ቦታ እንደነበረ ነው የተጻፈው። እዚህ ጋርም እቺ ድንጋይ እንድትከበብ ተደርጋ ተቀምጣለች። እዚህ ጋርም እንደምታዩት እንግዲህ የተለያዩ ፒራሚዶችን በቅርበት እናያለን። እዚህ ፒራሚድ ኦፍ ዘ ሙን ላይ ሰዎች እንዲወጡ ይፈቀዳል። ስለዚህ ወተን እናየዋለን። በነገራችን ላይ በጣም ደረጃዎቹ አሰራራቸው ከዚህ ቀደም ከምታዩት ደረጃ በጣም የተዘቀዘቀና እንዲህ አይነት ቅርጽ ያለው ነው። በቃ ፊቱን ያጋደለ አይነት ነውና በጣም ብዙ ሰዎች ይህንን ፒራሚድ ለመውጣት በጣም ይቸገራሉ። ፒራሚድ ኦፍ ዘ ሙን አጠቃላይ ቶፕ ድረስ ለመውጣት ያለው ወደ 248 የሚሆኑ ደረጃዎች አሉት ማለት ነው። ሶ ቶፕ ለመድረስ 248 ደረጃ መውጣት አለባችሁ። እችላለሁ አልችለውም አላቅም፣ ግን ሰዎች ትንሽ ወጥተው በቃ ይቆማሉ። የሚገርም ነው። በስማ መጀመሪያ ፒራሚድ ኦፍ ዘ ሙን ላይ ከመውጣታችን በፊት ከፒራሚድ ኦፍ ዘ ሙን ፊት ለፊት ያለው መድረክ ይሄ ነው። እንደሚገባኝ ባይምሮዬ እንደሳልኩት እንዴት አድርጌ እንደማስረዳችሁ አላቅም። ይሄኛው ፒራሚድ ኦፍ ዘ ሙን የምንለው ልክቺን ደረጃ ወጣችሁ እንደጨረሳችሁት ሁለተኛውን ደረጃ ሳትጀምሩ እዚች ቦታ ላይ ስቴጅ አለች። እዛ ላይ ይመስለኛል በቃ አምላክ የሚሉት ነገር እዛ ላይ ያስቀምጡና ይሄ መድረክ ነው። እዚህ ጋር ቦታ ላይ እንደምታዩት መድረክ ነው። ይሄኛው ቦታ ግን አይ ቲንክ ሰዎች የሚቀመጡበት ይመስለኛል። ከአምልኮ መስዋዕትነት በተጨማሪ ያሉት መላመቶች ይሄኛው ቦታ ይሄ እንደ ሪሲሊንግ ምናምን በወቅቱ ይደረጉ የነበሩ፣ ምክንያቱም እያንዳንዱ ወደዚህ መድረክ ላይ መውጫዎች አሉ፣ እንደምታዩት ደረጃዎች አሉ በአራቱም ሳይድ ይሄ መድረክ ማለት ነው። ከዚህ መድረክ በተጨማሪ እነዚህ ህዝቦች ይቆሙበት የነበረ፣ ከዛ በኋላ ደግሞ ላይ በደረጃው ላይ ደግሞ እንግዲህ እነሱ አምላክ የሚሉት በወቅቱ ይቀመጥበት የነበረ ቦታ እንደሆነ ነው የሚታመነው ማለት ነው። በነገራችን